ኒሃት ቲዩብ ከአስተማሪ እስከ አነቃቂ፣ ከትዝታ እስከ ቀልብ ገዢ፣ ከአጭር እስከ ረዥም በትረካ ዓለም አብረን እንጓዝ ይሉታል። ይህ ክፍል 2 ነው። በመቀጠል ይቀርባል። እኔ ያለሁበት ቡድን ኳስ ካሸነፈ እረፍት ያጣል። የእኛን ቡድን ለማሳፈር ሆን ብሎ የማይወጥነው ሴራ አልነበረም። ሳንቲም የበላናቸው እንደሆነ ማንም ሳይጠይቀው ሊያከፋፍለን እንደሚፈልግ ሁሉ መሃላችን ገብቶ የምንጣላበትን ተንኮል ይገምዳል። ታዲያ ሊያራብሸን ሲፈልግ እኛን የሚያበጣብጡ ሸሮች ይሰራል። አንተ ጊላ ሞኝ ነህ እንዴ? አንቺ ባትኖሪ 1000 ጎል ይገባባችሁ ነበር። የዚያን ጅብግር ድርሻ አትወስጂም? ዳዊት ናት ያስጠቃችሁ። አጉል ኮምክ እያለች ቶሎ ማሸነፍ የምትችሉትን እኔን ለመወረፍ ሲፈልግ በነገር ነካክቱን እኛ ሳንበገር በጠባይ ሳንቲማችንን ተከፋፍለን ከጨረስን ምቀኝነቱና ክፋቱ እረፍት ስለሚነሳው አንዳችንን ሳይመታ ሳያስለቅሰን አይሄዳትም። በእኔ አቅም መቼም ከእሱ ጋር መደባደብ ለመሞት ካልሆነ በስተቀር የማይታሰብ ነው። ለእሱ ደስ ያለው ጊዜ ምራቅ እጁ መሃል ተፍቶ የማናባት ደልገባ የማናባት ገደል ገባ እያለ ያጣላናል። መጣላታችን ደግሞ ግዴታ ነበር። አልጣላም ብሎ ፊቱን ያዞረ ከራሱ ከተስፋዬ 2-3 የሚያሙ ካልቾች መቅመሱ አይቀርም። ብዙ ጊዜ አልጣላም ብዬ የማስቸገረው እኔ ነበርኩ። እምቢ እንደምለው ስለሚያውቅ የእሱ ባህል የመደበልኝን መቀጫ ለመውሰድ ፊቴን ሳዞር በቋቃ ብሎ በ40 ቁጥር እግሩ ይረግጠኛል። ይህን የቄስ ልጅ ብዙ ጊዜ የማናድደው በኳስ ትብትብ ያለ ኩመካ ስሰራው ነው። ሁን ብዬ ያደረኩት ነገር መሆኑ ከገባው 1-2 ሳይጎሽመኝ ከሜዳ አይወጣትም። እኔ የሚገርመኝ ግን ረቂቅ ተንኮል በሚያስብበት ጭንቅላቱ እንግሊዘኛ 49 ሂሳብ 52 ምናምን የሚያገኘው የቄስ ልጅነቱ አስጠርጥሩት ነው መሰለኝ። ትምህርት ቤት እንኳን አብሾ ጠጥቷል እያሉ ያስወሩበታል። ደብተራ አባቱም የወንዝ ሰይጣን ይጎትታሉ ሲባል እንሰማለን። ልደታ ቤተ ክርስቲያን እሁድ ለማስቀደስ የሚሄዱ ልጆች አባቱን ካዩዋቸው በኋላ ሌላ ቀን የተሰበሰበንበት እስክሪብቶአቸውን እንደ ጸናጽል እያደረጉ ተስፋዬን ያሽሟጥጡበታል። እሱ ፊት ይህን ማድረግ ስለማይቻል የሚገርመው ነገር ብዙዎቻችን የምንሳደበው በሌለበት ነው። ታዲያ ኳስ ለመጫወት ደብተሬን ጎል ምልክት ላይ እንዳስቀመጥ እሱ በጉልበቱ ተጠቅሞ ተደብቆ ወሰደብኝ። ተስፋዬ እንደሰረቀብኝ እንኳን የነገረኝ አልፎ አልፎ በተስፋዬ የሚተካ ዘሚካኤል የሚባል ልጅ ነበር። አንዴ አስተማሪ በመጥፋቱ የገዛነውን የስዕል ደብተር ምንም ሳንሰራበት 2 ወር ያህል ቆየን። አንድ ቀን የዘገየው የስዕል ፕሮግራም ተጀመረ። ትምህርቱ የቀረ የመሰለው ተስፋዬ ገና በመጀመሪያ ወር ላይ ደብተሩን እንደሸጠና ፓስቲ እንደበላበት ነገሩን ድፍረቱን አድንቀነው ነበር። ብስኩት መብላት ብንፈልግም ደብተር መሸጣችን በአባትና በእናታችን የሚታወቅ መስሎን ብዙዎቻችን ፈርተን አልሞከርንም። ደብተሬን ከእኔ ዘንድ መስረቁን ዘሚካኤል ከነገረኝ በኋላ እንኳን ራሱ ተስፋዬ ጉራውና ትቢቱ አላስችል ብሎት ዳዊት ደብተርሽ ጠፋ። የምን ደብተር? የስዕል ደብተርሽ ጠፋብኛ። የጠፋብህ እያለ እየሳቀ አፉ ዙሪያ ዘይት ተቀባብቷል። በቅርብ ፓስቲ መብላት አለበት። በጥያቄው ተበሳጨው። ፌዟን ናደደኝ። አቅም ኖሮኝ አፍንጫውን ብመታው ደስ ይለኝ ነበር። ምን ቸገረ አልኩት። ከተቀመጠበት ድልድይ ላይ ሳይነሳ
በእርግጫ ሳላስበው ወገቤ ላይ መታኝ። የጠፋብኝ ደብተሬን የተካሁት ልሙጥ ወረቀት ከታላቅ ወንድሜ ሰርቄ አንድ ላይ በፋስተርነት በመስፋት ነበር።